እንዲህ ክርክር ሳይሆን ለምን ተቀላው መንሱር እያወራ ያለው ስለ ፍቅር ሳይሆን ስለ ክብር ነው። የሰጣት ነገር እንዲህ በዚህ ደረጃ እንደዚህ ሲናገር የነበራቸው ንግግሮች ሁሉ ስለ የሱ ክብር ጉዳይ እንጂ ስለ ፍቅር አይደለም። ገባ? ፍቅር ኃያል ነው። ከመንሱር ክብርም በላይ ነው። ስለዚህ በጣም በተደጋጋሚ ሲያወራ የነበር መንሱር በትክክል። ስለዚህ ልጅ እና ቦስ ቆይ የኔ ቦስ ምሳሌ አሁን መንሱር ጋር ቁጭ ብለህ ካልሆነ እንኳን ዝም ማለቱ ጥሩ ነው። ቢሆንም ደግሞ እንደው የሚገናኙበት ምን ችግር አለ? ፍቅርን ቢያጣጥም ለምን እህታችን ትጎዳለች እንዴ? ምን ችግር አለ? መንሱር ምን ቀርብ እንደዛ ያጣጥሙ ሳይሆን ኦይ ማሜ ያበላሽን ያጣጥሙ ሳይሆን ኦኬ ኒካህ ይሰርላት ብለህ ዝጋው። ያጣጥሙ የሚባል ነገር የለም። እቺ ልጅ እቃቃ መጫወቻ አይደለችም። ገና ለገና ስላፈቀረች ጢባጢቦ መጫወቻ አትሆንም። በትክክለኛው መልኩ እድል ሰጥቷል። ቅድም ብያለሁ ማሜ ቅድም እኮ የሚችል ከሆነ መንሱር ለምን ታከብደዋለህ? አንዴ ማሜ ወጣ ነው። እሺ ማሜ አንዴ ቅድም ምንድን ነው ያልኩት? መንሱር የምትችል ከሆነ እሷ ያለችበት ቦታ ሄደ ፊት ለፊት ተገናኝታችሁ፣ አንተ ደግሞ የማትችል ከሆነ እሷ መምጣት ከቻለች ያለበት ቦታ መታ ፊት ለፊት ተገናኝታችሁ። ምክንያቱም በዚህ በሶሻል ሚዲያ ወደድኩህ ስላለች ብቻ አይደለም ነው ያልኩት። ከዛ ግን ከተስማማችሁ ተቀምጣችሁ በምታወሩበት ጊዜ ከሀስበህ ብታገባት እቺን የመሰለች ልጅ ምንም የምትጎዳው ነገር የለም። ትጠቀም ይሆናል እንጂ ከአላህ ሱብሓነሁ ወተዓላ ታገኘዋለህ። ሀቅ እናውራ ከተባለ አይደለም። ቀድምም ያልኩት ይሄንን ነው። መጨረሻዬ ላይ እቺን ብዬ ነበር ያቆምኩት። ምክንያቱም አይታወቅም ነገሮች እንዴት እንደሚገለባበጡ አይታወቅም። እሷ ያለችበትን አንተ ላይ አርጓ አንተ ደግሞ አንተ ውስጥ ያለውን ደግሞ እሷ ጋር ማድረግ ይችላል እኮ። ስሜት ተገለባባጭ ነው መንሱር። you have no clue አይደለም። ይሄንን ነው ቅድም ያልኩት። ይሄ ምንድነው ያጣጥሙ ምናምን የሚባለው ነገር በትክክለኛው መልኩ ቤተሰብ ያላት ናት። ገብቶሃል አይደል? የተከበረች እህታችን ናት። እዚህ ጋር መታ ወድጄሃለሁ ስላለች የሚያወርዳት ነገር የለም። ስሜቷን የተናገረችው አላህ ይጠብቀን ሱብሃነሁ ወተዓላ በረህመቱ። 13 እዚህ ጋር 13 ዓመት አንድ ሴት ልጅ እሱ ስለማታፈቅረው ግን እሱ በጣም እንደሚያፈቅራት እርግጠኛ መስፈርቶችን አሟልታ 13 ዓመት አብራው የኖረች በትዳርን ያውቃለሁ እኔ 13 ዓመት ሳታፈቅረው this is love brother አትመሰለ ምናምን የምትለው አታፈቅረው ነው እንደዛ ማሜ። በመጀመሪያ ደረጃ ስሜታ ያለ አንደኛ ነገር አሁን እንትን አንተ ራስህ ይኸውልህ አሁን ሰሞኑን ያው ትንሽ ፍቅር ጎሎሃል መሰለኝ። ለዛ ነው ወንድም ማለት አርፈህ ቁጭ በል አንተ አሁን ማለት ነው። አንተ ራስህ ትዳር ያስፈልግሃል አንተ ራስህ። አንዴ ቶ አሁን ማሜ የሚለውን ሳይሆን እሱ አሁን እንትንም አለ ሀይታም አለ። አንድ ሰው መጀመሪያ ይዋደዱና ብዙ ጊዜ ላይፍ ላይ ያለውን ነገር ልንገርህ፣ ተፋቅረው ይጋቡና ከገቡ በኋላ ግን ልጅ ከመጣ በኋላ ምናምን በአንደኛው በኩል ባላንሱ ይወርዳል። ብዙ ቤት ያለ ነው ይሄ መንሱር። ባላንሱ በሚወርድበት ጊዜ ፍቅር ማንንም ብትጠይቅ ዘለዓለማዊ ነው የለም። ባልና ሚስትን የሚያኖራቸው ምን መሰለ? እዝነት የሚያኖራቸው አብረ በሚኖሩበት ጊዜ ባህሪ ይተዋወቃሉ። ሲተዋወቁ እሷ ለሱ ታዝናለች፣ እሱ ለሷ ያዝናል። they know each other ታውቃለች ምን እንደሚያስከፋው፣ ያውቃል ምን እንደሚያስከፋል እንጂ ፍቅር ዘለዓለም ነው የሚባል የለም። ይሄንን ሁሉም ሰው ሊያውቅ ይገባል። ይዋደዳሉ። ነፍሴ ነሽ ያንቺን ድምጽ ሳልሰማ መተኛት አልችልም ይባባላሉ። ከዛ ቤቱ ሲገቡና ልጅ መውለድ ሲመጣ በስራ ቢዚ መሆን ሲመጣ ምን ነው አሁን ደግሞ ባልጮኸ ማለት ትጀምራለች፣ እሱም ባልጮኸች ማለት ይጀምራል። ያም ሆኖ ግን አይጠላሉ። ምን አላቸው ውስጣቸው? እዝነት አለ። ገብቶሃል? መተዋወቅ አለ። የፈለገ ቢሆን እሷን አሳልፋ አሰጥም ባሏን እሱም አሳልፏት አይሰጥም። ይሄ ሪያሊቲ ሁሉም ቤት እናቶቻችን እኛን ወልደው ሲያሳድጉ እንዴት እንደኖሩ ሁሉም ያውቃል። አሁንም ያለ ነው ዓለም ላይ ያለ ማለት ነው። ይሄ ጥናትም የተደረገበትን ነገር ነው ምነግራችሁ። ባልና ሚስትን የሚያኖራቸው መጀመሪያ ተፋቅረው ይገባሉ። ስታስነጥሽ ሁላ ደስ ስትይ ይላታል።
ጠረንህ ደስ ትለዋለች ሲጋቡ መጀመሪያ ላይ። ከዛ በኋላ በልብ ከእንደዚህ ከነላብህ እኔ ጋር መተህ እንዳትተኛ ሂድ ታጠብ ትለዋለች። ይሄ ሪያሊቲ ነው። ሁሉም የሚያሳልፈው እውነታ ነው። ግን ምንድነው አብሮ የሚያኖረው መተዛዘን፣ መደጋገፍ። እሷ ለሱ ታዝናለች፣ እሱ ለሷ ያዝናል። ይሄንን ነው ትዳርን የሚያኖረው። እንትና አሁን ሀፊዛ ባለችበት በኤጇና ባለችበት ፊሊንግ ነው ሰው ልጅ የሚያክማት። ያን ደግሞ እውነታውን እየተነገራት ነው። ስለዚህ መንሱር ያንን አንደርስታንድ አድርገህ ማግኘትና ከሷ ጋር ቁጭ ብለህ ማውራት የምትችል ከሆነ በባሰው ያለበት አካባቢ ላይ ቁጭ ብላችሁ ብትገናኙ ነገሮች ሊቀያየሩ ይችላሉ። you have no clue። ከዚህ በላይ ብቻ ሲያወራት የነበረችው አለች። አረቦችን ነው የምነግርህ። ከዚህ በላይ ብቻ ሲያወራት ቆይቶ ከዛ ግን ተቀጣጥረው ሊጋቡ ምናምን በተገናኙበት ጊዜ ስትደውል አይቷት ነው የተቀመጠችበት የምትጠብቅበትን ቦታ አይቶ ኦኬ ስትደውልለት አላነሳም። አይቷት ተመለሰ። he was crazy about her። ሊያገባት ኒካህ ሊያስሩ ሽማግሌ ሊልኩ ሰው ነገሮች ስለሚገለባበጡ የእሷን ስሜት በጣም ባይጫን ማንም ሰው ጥሩ አይደለም። ከዚህም በኋላ እዚህ ሶሻል ሚዲያ ላይ እንደዚህ እያመጣሃት ወይም እየገባች ይሄንን ነገር ባትናገሪ ሐፊዛዬ ዩቴል ስሜትሽን ተናግረሻል፣ ፊሊንግሽን ተናግረሻል፣ ሰምቶሻል። እሱ ብቻ አይደለም በጣም ብዙ ሰው ሰምቶሻል። እኔ አጋጣሚ ነው ወላሂ ስልኬን ስከፍት አሱር ሰግጬ ፊት ለፊት ሳያችሁ መንሱር ምን ነው ሰው ሶሻል ሚዲያን ባልጀመርኩ ምናምን የሚል ንግግሮቹን ስሰማ ነው የገባሁትም እሱን ለማውራት እንጂ የአንቺን ጉዳይ እንትን አላልኩም ነበረ። ግን አስተያየት ስጪ ሲባል ነው በዛ ላይ አስተያየት የሰጠሁት። ኦኬ ስለዚህ ከዚህም በኋላ ለአንቺም ምክንያቱም ሄዶን ነው ያላሰብሽው ከመንሱር የተሻለ በስነ ምግባርም በባህሪም በአኗኗርም ብዙ ወንዶች አሉ። ኦኬ መንሱር ከነሱ የሚበልጥበት ወይ ይኖራል፣ እነሱ ደግሞ ከሱ የሚበልጡበት ወይ ይኖራል። ሁሉም ሰው አንድ ማወቅ ያለብሽ ሐፊዛዬ አንቺ የራስሽ ኳሊቲ አለሽ። ሁሉም ሴቶች የራሳቸው ኳሊቲ አላቸው። ሁሉም ወንዶች የራሳቸው ኳሊቲ አላቸው። ገባሽ አይደለም ሐፊዛዬ? የሌላውን የሚመጣውን ላይፍሽን እንድታበላሽ አልመክርሽም። አላህ ብሎት ከሱ ጋር ከተስማማችሁና ተገናኝታችሁ ቁጭ ብላችሁ ኒካ ብታስሩ እኔ ደስ ይለኛል፣ ወላሂ ደስ ይለኛል። አላህ በሚያውቅ ብትጋቡ ደስ ይለኛል። አላህ ሱብሓነሁ ወተዓላ ብሎት ከሆነ ማለት ነው። እሺ ሐፊዛዬ ይሄንን እውነቴን ነው የምነግርሽ። ወተሻል አደባባይ ላይ ተናግረሻል። ምንም ስሜትሽን የሚጎዳ ነገር ባይሆን ደስ ይለኛል። ይሄ ነው የመጨረሻ አንድ ነገር ብቻ አስተላልፌ ልውጣ ነው እሺ ከተፈቀደልኝ። እዚህ ውስጥ ያላችሁ 4200 ሰዎች ትታዩኛላችሁ። ሙስሊም እህቶች ወንድሞች ያላችሁ፣ የሌላም እምነት ተከታዮች ያላችሁ ይሄንን መልእክቴን ከቻላችሁ ሪካርድ አድርጋችሁ ብዙ ቦታ ላይ እንድትለቁልኝ እጠይቃችኋለሁ። ምክንያቱም ኢምፖርታንት ነገር ነው መናገር የምፈልገው። እሱ ምንድነው እኔ ሙስሊም ነኝ፣ ሙስሊሞች አላችሁ ውስጥ የሌላም እምነት ተከታዮች አላችሁ። መናገር የምፈልገው አክሱም ላይ መጀመሪያ እስልምና ወደ ኢትዮጵያ ሲገባ ነጃሺ እንደተቀበለ ታውቃላችሁ። ይሄም ደግሞ የሆነው ነጃሺ ይመራ የነበረው የት ነበረ? አክሱም ላይ ነበር። በደንብ ተረዱኝ። ነገሩን ወደ ሌላ ሳትወስዱ ግልጽ አድርጋችሁ እንድትረዱኝ ነው ፈልገው። የሌላ እምነት ተከታዮች አላችሁ። አክሱም ላይ ሙስሊም እህቶቻችን ወንድሞቻችን አንድ መስገጃ የላቸው፣ ሁለት የመቃብር ቦታ የላቸው። እዛው ተወልደው ነው ያደጉት። የዛው አገር ልጆች ናቸው። እዛው ነው ሲኖሩ የነበረው። በየጁምዓው መንገድ እየጠረጉ መንገድ ላይ ሬሳ ሰው ሲሞትባቸው ልጅ ቢሞት አባት ቢሞት ሬሳ ተሸክመው ከተማ ወጥተው ነው የሚቀብሩት። ይሄን ሁላችሁም እዚህ ውስጥ ያላችሁ ተወልዳችሁ ባደጋችሁበት መሬት ላይ የኖራችሁበት መሬት ላይ ሰውን የሚያከብር ህዝብ ነው የአክሱም ህዝብ። ይሄን ነገር ግን እንዲስተካከል እዛ ቦታ ላይ ያሉ የአክሱም ኃላፊነት ላይ የተቀመጡ ሰዎች፣ አክሱም ሀገር ላይ የምትኖሩ የሌላም እምነት ተከታዮች በአክብሮትና እውነት ሰውኛነት ውስጣችሁ የሚሰማችሁ ይሄንን ነገር እንድታስተካክሉልን እጠይቃለሁ። ፌስቡኬም ላይ ገብቼ እናገራለሁ። እዚህ ውስጥ ያላችሁ ሙስሊም እህቶቼ ወንድሞቼ ሰሞኑን የምናረገው ጥሪ አለ፣ እዛ ላይ እንድትገቡ። የሌላም እምነት ተከታዮች ኦርቶዶክሶች፣ ፕሮቴስታንቶች አላችሁ። የጠየቅነው አንድ ነገር ነው። አክሱም ላይ መስጊድ እንዲፈቀድላቸው መሬት እየጠረጉ አቧራ እያቦለሉ ነው
እየሰገዱ ያሉት በየሳምንቱ መስጊድ አልተሰጣቸውም። ነጃሺ ግን የት ነው የተቀበለው? ተሰደው በመጡበት ጊዜ አክሱም ላይ ነው የተቀበላቸው። ኦኬ አክሱም ላይ ነበረ ሲመራ የነበረው። ቀብር ቦታ የላቸውም። ሬሳ ተሸክመው ከአገር ወጥተው ነው የሚቀብሩት። እባካችሁን ይሄንን ነገር አክሱም ላይ ያላችሁ ወገኖቻችን እናከብራችኋለን። ሰውን የምታከብሩ ናችሁ። ለረጅም ጊዜ ሲጠየቅ የነበረ ነገር ነው። የነጃሺ መስጊድን የነጃሺን ቦታ የተቀበረበትን ቦታ ቱርኮች ገብተው መስጊዱን እየታደሰ ለቅርስና ለጎብኚዎች ተብሎ እየተስተካከለ ነው ያለው። ከዛ በላይ ግን የሚያሳስበው ቅርስ ያሳስባል። ጎብኚ መኖር መምጣት አለበት ሀገራችን ላይ። የእህቶቻችን መስገጃ ቦታ ከምንም በላይ ያሳስባል። የእህቶቻችን የወንድሞቻችን ሬሳ ቤት ውስጥ ሞቱ ተሸክመው ሌላ ቦታ ሄደው ሊቀብሩ አይገባም። ቦታ እንዲሰጣቸው በአክብሮት እጠይቃለሁ። ይሄንን መልእክቴን አድርሱልኝ። በጣም ነው የማመሰግነው። መንሱር ፌስቡክም ላይ ቲክቶክም ላይ ቪዲዮ ሰራለሁ። ሁላችሁም ሼር ዲዩት ማድረግ እንዳትረሱ። ጥያቄ ነው የምናቀርበው። የሚመለከተው አካል ይሄን ነገር በአትኩሮት እንዲያይ። እጅግ በጣም የሚያሳስኑ ቪዲዮዎች ተልከውልኛል። እሺ አመሰግናለሁ። ይሄንን ነው የምለው። የሌላም እምነት ተከታዮች ራሳችሁን እኛ ቦታ ላይ አርጋችሁ እዩ። እሺ እናንተ ቤታችሁ ላይ ተወልደው ያደጉት የአክሱም ልጆች እዛው ነው። ሌላ መምጫ ቦታ የላቸውም። የሚናገሩት የእናንተኑ ቋንቋ ነው። የእናንተው እህቶቻችሁ ወንድሞቻችሁ ናቸው። እናንተ ወጣችሁ ቦታ ይሰጣቸው፣ መስገጃ ቦታ መቃብርን ቦታ ይሰጣቸው ብላችሁ ድምፅ ልትሆኑላቸው ይገባል። የሌላም እምነት ተከታዮች ልትሆኑ። ይሄንን ነው የምለው። አመሰግናለሁ። ጀዛከላሁ ተዓላ ኸይር መንሱሬ። ሁላችሁም አመሰግናለሁ። እኔ ልውጣ። ራስ ወደ ቦታ ሁን። ናይስ ቱ ሚት ዩ ብራዘር። ኦኬ ሶሪ አይ አንደርስታንድ። ቅድም የተናገርከውን ተረድቻለሁ። እኔ ማስተያየት ተናገሪ ስለተባልኩ ነው። ኦኬ ዶንት ሚስ አንደርስታንድ ሚ። እሺ ሚስ አንደርስታንድ ምንም ችግር የለም። እና የንግግር ስለሆነ ምንም ኖቦዲ ኢዝ ሮንግ። ምንም ችግር የለም። እኔ በጣም ደስ ብሎኛል። ዩ አር ሶ ዋይዝ ሶ ጄንዊን እና ኦፕን ማይንድድ ጥሩ አስተማሪ ነሽ፣ ጥሩ ፕሮፌሰር ነሽ። እናመሰግንሻለን፣ እንከታተልሻለን። we will follow you. Thank you so much. All right.